በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነው በአብ በወልድና በመንፈስ ቅዱስ ስም ታላቁ ደቀ መዝሙር ትሩፋትን የሚሠራ ቀለሚንጦስ ጌታችን ኢየሱስ ክርስቶስ በገለጠለት ጊዜ ስለ ሐዋርያ አለቃ ስለ መምህሩ ጴጥሮስ ነገረን። ጸሎቱና በረከቱ ከወዳጁ ከገብረ ሥላሴ እንዲሁም ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ጌታችን እንዴት ወደ ሰማይ እንዳረገ ሐዋርያትም እንደባረካቸው በፊቱ የሚያመሰግኑ መላእክትንም እንደነገራቸው ያስረዳል። ይህ ቀለሚንጦስ የሚከተለው አምሳላቸው፣ ነገዳቸው፣ ሥርዓታቸው ምን ይደንቅ! ይህን አባቴ ጴጥሮስ ልጄ ቀለሚንጦስ ሆይ እግዚአብሔር ኢየሱስ ክርስቶስ በደብረ ዘይት ሳለ የነገርሁህን ስማኝ አለኝ። ከነገረኝ በኋላም ሕጉን ሁሉ አዘዘኝ። ዳግመኛም ጴጥሮስ ሆይ ወደ ወንድሞችህ ሂድ፣ ወደ እኔም ጥራቸው አለኝ። ከደብረ ዘይትም ወረድኩ። ጌታችንም በዚያ ቆሞ ሳለ ተውሁት። ወንድሞቼ ያዕቆብን ዮሐንስንና አንድርያስንም ጠራኋቸው። እነርሱም ከ12ቱ ሐዋርያት ከ72ቱ አርድእት የቀሩትን ጠሯቸው። ከተራራው ደረስን፣ ከላዩም ቆምን። ምስራቃዊት ወንጌልንም በታችኛዋ ኢየሩሳሌም አስተማርን። እንደ እሳት ነበልባልም የምታበራ ደመና ከበበችን። የኢየሩሳሌም ሰዎችም ሁሉ ብርሃኗን ተመለከቱ፣ ደነገጡም። እኛም በደመናው መካከል ቆመን ነበር። ሰማይ ተከፍቶ የብርሃን መላእክትን በብርሃን መሰላል ሲወጡ ሲወርዱ ተመለከትን። ከብርሃኑ መሰላል ስርም ጌታችን ኢየሱስ ክርስቶስን ቆሞ ተመለከት ነው። ጴጥሮስንም ከመሰላሉ በታች ቆሞ ተመለከት ነው። ጌታችንም ወደ ተከበረው የክብር ዙፋኑ ሊያርግ ወደደ። የተቀደሰ ቀኝ እጁንም ዘርግቶ ባረከንና በፊታችን እፍ አለብን። የተቀደሰውን ቅዱስ መንፈስ ተቀበሉም አለን። ይህን በተናገረን ጊዜም ሰውነታችን ላብ ሆነ፣ ልቡናችን የመንፈስ ቅዱስ ብርሃን አደረበት። ዳግመኛም የብርሃን ሰረገላን ተመለከትን። ከሰማይም በኪሩቤል ክንፎች ላይ ወረደች። ከእርሱ ጋራም እልፍ አእላፋት መላእክትና ክንፋቸው 6 የሆኑ ሱራፌል ነበሩ። ሁሉም ያመሰግኑ እልል ይሉም ነበር። ሁሉም በየሥርዓታቸው በሚያምር ዜማ በምታስደስት ቃልን ፈጽሞ አመሰገኑ። እኛም ሁላችን የደቀ መዛሙርቱ ማኅበር የትንሣኤ ሰዓት በሆነች ጊዜ በሰውነታችን አመሰገን። በመላእክት ነገድ ምስጋና አምሳል ሲጮኹ የነጋሪት ድምፅን ሰማን። ምስጋናቸውም ከሚያመሰግኑ ከመላእክት ወገን ነበር። እግዚአብሔር ከመጀመሪያ ጀምሮ እስከ ዘላለሙ ድረስ ቡሩክ ነው፣ አሜን ይሉ ነበር። ከእነርሱም ቅዱስ 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 ሁሉን ቻይ እግዚአብሔር ፍጹም ነው፣ ከጌትነቱ የተነሳ በሰማይና በምድር የመላ ነው። በአርያም መድኃኒት መባል ይገባዋል። እርሱም ከዛሬ ጀምሮ እስከ ዘላለሙ ድረስ ስሙ የተመሰገነ እግዚአብሔር ነው፣ አሜን የሚልም አለ። ከእነርሱም እግዚአብሔር ቅዱስ ነው፣ ኃያል ሆይ አንተ ቅዱስ ነህ፣ የማትሞት ሕያው ሆይ ማረን የሚሉ ነበሩ። ከእነርሱም ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን የሚሉም ነበሩ። ዳግመኛም ከላይ የሚያስፈራ ታላቅ የነጎድጓድ ድምፅን ሰማን። መኳንንት በሮችም ክፈቱ፣ የፍጥረት የሰው ልቡና በሮችም ይከፈቱ፣ የክብርና የምስጋና ባለቤትም ይግባ የሚል ነበር። ዳግመኛም በመንጦላይቱ የሚቆሙትን የልዑላንን ማኅበር ድምፅ ሰማን። የክብርና የምስጋና ንጉሥ ሆይ ይህ ማን ነው ይሉ ነበር። መጀመሪያ የሰማነው ቃልም ይህ ኃያልና ጽኑ የሚሆን እግዚአብሔር ነው በማለት መለሰላቸው። ዳግመኛም መኳንንት በሮችን ክፈቱ፣ የፍጥረታት በሮችም ይከፈቱ፣ የክብርና የምስጋና ንጉሥም ይግባ እያሉ የመኳንንትን የሥልጣናትንና የኃይላት መላእክትን ድምፅ ሰማን። ከመናብርትና ከአጋይዝትም የክብርና የምስጋና ባለቤት ይህ ማን ነው ሲሉ ሌላ ቃልን ሰማን። እስከ ዘላለሙ ድረስ የታላቅ ክብርና ምስጋና ንጉሥ ይህ ነው እያሉ መለሱላቸው። ዳግመኛም የብርሃን ቁልፎችን ይዘው መላእክትን ተመለከትን። ከእነርሱም የዓለምን የሽቱ መዓዛ ሁሉ የሚበልጥ ልዩ ሽታ የሚወጣበትን ሙዳይ የሚሸከሙ ነበሩ። ከእነርሱም ክንፋቸውን ዘርግተው የሚያሸበሽቡ ነበሩ። ከአፋቸውም እንደ እሳት ነበልባል ምስጋና፣ እልልታ፣ አኮቴት ይወጣ ነበር። ከጣዕሙ የተነሳ ልቡና በሚያስደስት ዜማ የሚያመሰግኑም ነበሩ። ይህን ሁሉ በተመለከትን ጊዜ
ሁላችንም ጽኑ ለቅሶ ፈጽመን አለቀስን። ጌታችን አምላካችን ሆይ ይቅር በለን አልን። እኛ አምነንብሃልና ድሃ አደግ ሆነንም አትተወን አልን። ከደረሰብኝ ፍርሃት የተነሳ የእኔ የጴጥሮስ ራስ ወደ መሬት ዘንበል ብሎ ነበር። ልቡናዬም ታወከ። ጌታዬ አምላኬም ወደ እኔ ተመለከተ። ጴጥሮስ ሆይ አትዘን አለኝ። እጁንም ወደ እኔ ዘረጋና ተነስ፣ በርታ፣ ወንድሞችህንም አበረታታቸው፣ ያያችሁትንም ጠብቁ አለኝ። ሁላችንም ደቀ መዛሙርት ተነሳንና ቆምን። ጌታዬና አምላኬም ዕንቁ የሆነ መጽሐፍን ሰጠኝ። ይህም አምላኬ ይነግረኝ ዘንድ ከወደደው ዕውቀት የቀረ ነው። በተቀደሱና ጽኑዓን በሆኑ እጆችም የተጻፈ ነው። ከዚህች መጽሐፍም ብርት ከሆነች የፀሐይ ብርሃን ጸዳል ይልቅ የሚበልጥ ነጸብራቅ ይወጣ ነበር። ዳግመኛም በአድማስ ድንጋዮች በእጁ የተጻፉ 7 መጽሐፎችን ሰጠኝ። ዳግመኛም ጴጥሮስ ሆይ ልታውቀው የምትሻው እነሆ በምስጢራት መጻሕፍት ተጽፏል። እንደ ብረትም ጸንቶ በቀና ሃይማኖት ላለ ሰው ካልሆነ በስተቀር አትግለጥላቸው አለኝ። ወንድሞቼም አምላኬ በዚህች መጽሐፍ የሰጠኝን አላወቁም። ጌታዬና አምላኬ ጴጥሮስ ሆይ ከእርሷ ሰው ከሆንሁት ከእናቴ በቀር ላንተ የሰጠሁትን ለማንም እንዳልሰጠሁ እወቅ አለኝ። ጴጥሮስ ሆይ ምን ተረዳህ? እወቅ። ሌላ ሐዋርያትም ካንተ ጋር በመሆን በምትሄድባቸው አገሮች ሁሉ ይረዳሃል። በውስጣቸው የወንጌልን ቃል ያስተምራል፣ ሰዎቻቸውንም ይመክራል። ያዘዝሁትንም ሁሉ አድርግ፣ በዓለሙ ሁሉ በስሜ አስተምር አለኝ። ጌታችን በእጆቹ የጻፋቸው በውስጣቸው ምስጢራትን ያለባቸው 3ቱን መጻሕፍት በእጄ በወሰድሁ ጊዜም የሰው ልጅ አንደበቶች ሊያነባቸውና ሰዎችን በልቡናቸው ሊረዷቸው የማይቻላቸው ናት። በመላእክት ወገን አምሳል ልቡናቸው ጴጥሮስ ያየውን የጥምቀት ጸጋ ኃይል ከተጎናጸፉትና ልቡናቸው አርአያቸው ስማቸው መልካም ከሆኑት በስተቀር አይቻልም። ዳግመኛም በእሳት ነበልባል ሰረገላ የተቀመጡ የመላእክትን ሰራዊት ማኅበር አየው። ብርሃናዊ በሆነ የእሳት ፈረስም ተቀምጠው ነበር። የሰው ልጆች በሚያዩዋቸው ጊዜም ለማየት ዓይንን ያንጸባርቁ ነበር። ጴጥሮስ ሆይ ይህ መጽሐፍ ካንተ ብቻ በቀር ከሐዋርያት ለማንም አይገባም የሚል ቃልን ሰማው። በአምላኬ በእግዚአብሔር ፊት በአንድነት ሲሰግዱ መላእክትን ተመለከቱ። ከእነርሱም ብርሃናዊ በሆነ መታጠቂያ የታጠቀ ነበር። ከመጠምጠሚያ በቀር በልብሳቸው ላይ የብርሃን መጎናጸፊያ የሚለብሱም ነበሩ። ከእነርሱም ዘርፍ ያላቸው ረጃጅም ሰበኖችን መጠምጠሚያዎች በግራ ትከሻቸው ነበሩ። በእያንዳንዱ መጠምጠሚያም ከትከሻ እስከ ታች በሚደርሰው በሦስቱ ማዕዘን መካከል ተጽፎበታል። ጽሑፉም አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም የሚል ነው። በእነርሱም ከዙፋናቸው ትልቅ መጠምጠሚያ ያላቸው አሉ። ወርዱ 1 ስንዝር ነው። በላዩም በ4 ማዕዘን ተጽፎበታል። በውስጡም ቸር የምንሆን እኛ አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ እናምናለን ይላል። ከእነርሱ ለእያንዳንዱም ቀሚስ ነበረው። የእያንዳንዱ ስፋትም 2 ክንድ ነበር። በውስጡም ለእያንዳንዱ በ4ቱም ቦታ ለእግዚአብሔር ተገዙ የሚል ነበረበት። የሁሉም ፊት እንደ እሳትና እንደሚያንጸባርቅ መብረቅም ነበር። ሰማዩ ምድሩና ጠፈሩም ከእነርሱ ብዛት የተነሳ ሞላ። ዳግመኛም ከኢየሩሳሌም ሰዎች ብዙዎች ተመለከቱ። በዚያን ጊዜም በመጀመሪያ ካየሁት የበለጠ ነበር። ከአይሁድ ወገን ብዙዎችም ከእነርሱ ጋር ስለ ጽድቅ ይሰሙ ነበር። በጌታችን በኢየሱስ ክርስቶስም አላመኑም፣ ቆመውም ነበር። በዚያን ጊዜ ይህን ይመለከቱ ዘንድ ተገባቸው። በእነርሱ ላይም ሁሉ ፍርሃት፣ ረዓድና ድንጋጤ አደረባቸው። እግዚአብሔርንም አመሰገኑት። ከእነርሱም ወገን ስላዩት ነገር የተጠራጠሩ ወደ ደብረ ዘይት ሊወጡ የፈለጉም ነበሩ። በእነርሱ ላይም የእሳት ነበልባሎች ወደ እነርሱ መጡና ብዙዎችን አቃጠሉ። ጴጥሮስም በዕዝራ ክብር አምሳል የሁላችንንም እመቤት ንጽሕት ማርያምንና የምስጋናዋን ክብር አየ። ዳግመኛም በደመናዎች በሚታይ ቀስተ ደመና አምሳል ደመናን አየው። በላዩም የብርሃን ድንኳን ነበረባት። በውስጧም በሥጋ ጌታችን አምላካችንን የወለደች ቅድስት ድንግል ማርያም ተቀምጣ ነበር። መላእክትም ከበዋት ነበር። በእጃቸውም የእሳት ሰይፍና የእሳት ጦር ነበር።
የድህነት ፍሬ የበቀለብሽ የምታምሪ የወይን ቦታ ሆይ ብፅዕት ነሽ። የጌቶችን ጌታ የእግዚአብሔርን በግ የተሸከምሽ አዳራሽ ሆይ ብፅዕት ነሽ ይሉ ነበር። በተመለከቱት ጊዜም ሰውነቴ ላብ ሆነ፣ መለያየም ታወከ፣ ልቡናዬም ደነገጠ። ይህችን ድንኳንም ተመለከትኋት። በውስጧም የመላእክት አለቆች ሰማዕታትና ቅዱሳንም ሁሉ እጅ ነሷት። የምሕረት እናት እመብርሃን ሆይ ደስ ይበልሽ። የአምላኮች አምላክ የጌቶች ጌታ በላይ የተቀመጠባት የድህነት ዙፋን ሆይ ደስ ይበልሽ አሏት። ኪዳም በጌቶች ጌታ በእግዚአብሔር ፊት ቆመች። የሁሉም የሰው ልጆች እመቤት ሆይ ደስ ይበልሽ አሏት። መላእክትና ከእነርሱ ጋር ያሉትም እጅ መንሳታቸውን ከፈጸሙ በኋላም የሚኖረው አምላኬ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠላት። ብርሃናውያኑና መንፈሳውያኑም ሰገዱላት። የብርሃን እናቱም ጌታችን ወደ አለበት ወደ ብርሃኑ ድንኳን ወደ ተከበረው ዙፋን ገባች። ከእርሱ ጋርም ለ3 ሰዓት ያህል ተቀመጠች። ከእርሷ ብቻ በቀር የሚነግራትንም ያወቀ የለም። ዳግመኛም ከብርሃናዊው ድንኳን ወጣች። በወጣች ጊዜም ምድር ተናወጠች። መላእክትንም እርስ በርሳቸው ሲጨናነቁ ተመለከት። ብዙ ምስጋናና ብዙ እልልታም ይወጣ ነበር። ምስጋናቸውም ሁሉ ሞላ። በምድር ፈጽሞ ያልሰማሁትን ቃላትም ሰማሁ። ዳግመኛም ደመና ተመለከቱ። ወደ ደብረ ዘይትም የተሸከመችው ተራራ ሆይ ከአንተ ወደ ሰማያት ማድረጌን ምስክር ትሆን ዘንድ በቦታህ ቁም በማለት ሲናገርም የጌታዬና የአምላኬ እግዚአብሔርን ቃል ሰማሁ። ተራራ ሆይ ዳግመኛ እስከምመጣ ድረስ እንደ ሰማይ ወደ አንተ የሚወጣ እንደሌለ እወቅ አለ። ከዚህ በኋላም ጌታዬና አምላኬ እጅን ያዘኝ፣ ከሰገድሁበትም አስነሳኝ። በታላቅ ኃይልም ቆም። ጴጥሮስ ሆይ ንቃ፣ ይህንን ምስጢርም አስተውል። በመጀመሪያም አንተ እኔ የሕያው እግዚአብሔር ልጅ እንደሆንኩ ምስክር ሆናልና፣ ያን ጊዜ ልቡናህ ወደ አባቴ ወጥቶ ነበርና፣ አሁንም ሰውነትህንና ልቡናህን በሥጋህ የጸኑ ናቸው። ወንድሞችህንም ካንተ ጋራ ናቸው። ባየኸው ነገርም ምስክር ሁን፣ ሁሉን አጽና፣ ሰውረውም አለኝ። ዳግመኛም ኪሩቤልን አየኋቸው። ከእነርሱ ጋራም በብርሃን ሰረገላ መጡ። መላእክትን ባየኋቸው ጊዜም ደነገጥሁ። ጌታችንም በኪሩቤል ሰረገላ አረገ። ደመናትም ተሸከሙት። የከበሮ ድምፆችንም ሲጮኹ ሰማሁ። የብርሃን ክንፎችንና የሞሉ የዕጣን ሙዳዮችን ተመለከት። እርሱም ምድራዊ አይደለም ሰማያዊ ነው እንጂ። ዘወትር ምስጋናቸውንና ምስጋናዎችንና ዝማሬዎችን እሰማ ነበር። አምላካችን ይህ ነው፣ ከእርሱም በቀር ሌላ አምላክ የለም ሲሉም አመስጋኞችን ሰማሁ። ጌታዬ እግዚአብሔር በከበሮ ድምፅ አረገ። ጌታዬ እግዚአብሔር በእልልታ አረገ። ጌታ እግዚአብሔር በእልፍ አእላፋት መላእክት አረገ። ጌታ እግዚአብሔር ከኃይላት ጋር በሰራዊት መካከል አረገ ሲሉም ሰማሁ። እኔ ጴጥሮስና ወንድሞቼ ደቀ መዛሙርትም ወደ መጀመሪያዋ ሰማይ እስከምትገባ ድረስ አምላካችን ክርስቶስ በላዩ የተጫነባትን ሰረገላ እንመለከት ነበር። ዳግመኛም የሰማይ በሮች ተዘግተው ተመለከቱ። እኛም ጌታችንን ወደ ሰማይ ሲያርግ ባየንበት ቦታ እስከ ምሽት ድረስ በደብረ ዘይት ቆምን። ዳግመኛም ጌታችንን ባየሁት በሰረገላውና በድንኳኑ ምልክት ጸለይን። ጌታችንን ባየሁበት በሰረገላውና በድንኳኑ ምልክትም ጸለይን። ከዚህ በኋላም እኛ ሐዋርያቱ ከደብረ ቅዱስ ወረድን፣ ወደ ኢየሩሳሌምም ገባን። ወደ እመቤታችን ወደ ማርያምም ደረስን። ወደ ቤቷም ገባን። እጅ ነሳናትና የልጇን ማድረግም ነገርናት። ይህም የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እኛ ደቀ መዛሙርትን በምሽትም በጠዋትም ዘወትር ወደ ደብረ ዘይት እየሄድን በዚያ እንጸልይ ነበር። ጌታችን ወደ ሰማይ ካረገ ከ3 ቀን በኋላም ጌታችን በሥጋ ወንድሜ ያለው ያዕቆብ ቁርባኑን አከበረ፣ ቀደሰ። ሁላችንም ሥጋውና ደሙን ተቀበልን። ዳግመኛም ጌታችን ካረገ ከ10 ቀን በኋላ በተቀደሰችዋ በጽርሐ ጽዮን ተሰበሰብን፣ ለምስጋናም ቆምን። ወደ እግዚአብሔርም ለመንን፣ ዝቅ በማለትም ተማጸን። ያዕቆብም መንፈስ ቅዱስ በቁርባኑ ላይ ይወርድ ዘንድ ጸለየ። እንዲህም ተመለከትን፣ ከሰማይ የእሳት ልሳኖች ወረዱ፣ ከእኛ በእያንዳንዳችን ላይም አረፉ። ዕጣው በወጣበትና በሀገሩ ሁሉ ቋንቋም ተናገርን። ያን ጊዜም እኔ ጴጥሮስ በተሰበሰቡበት መካከል ቆም። ዕብራውያንም በሀገሩ ሁሉ ቋንቋ ስንናገር አይተው አወቁን። እነዚህ አይደሉምን
አሉን። ከእነርሱም እነዚህ ያልፈላ ወይን ጠጥተው ሰክረው ነው ያሉንም አሉ። እርስ በርሳቸውም ተከራከሩ። የሚናገሩትንና የሚሉትን አያውቁም ያሉንም አሉ። እኔ ጴጥሮስም በዚያች ጊዜ ከእኛ ጋር ባለ በእግዚአብሔር ፊት የመንፈስ ቅዱስን ኃይል እንደሰጠን መንፈስ ቅዱስ በእኛ ላይ ስለመውረዱ ከነቢያትና ከሌሎችም መጻሕፍት አስረዳው። በኢየሩሳሌምና በይሁዳም ሁከት፣ ድንጋጤና ታላቅ ፍርሃት ሆነ። በኢየሩሳሌም የነበሩ ብዙ ሰዎችም በብዙ ቋንቋ ከእኛ ጋር ተነጋገሩ። እኛም እንዲሁ ተናገርን፣ በዚህም አደነቁ። በኢየሩሳሌም ያሉ አይሁድንም ሰነፍ ሰዎች ሆይ እነዚህ የተለዩ ሰዎች አይደሉም፣ የእግዚአብሔር ጸጋ ተሰጥቷቸው ነው እንጂ። እነሆም ታምራቱን አየን። በጽራጽው ተሰብስበው እያሉ በእነዚያ ላይ ከሰማይ የወረደውን የእሳት ልሳኖች ተመለከትን። ከዚህች ዕለት በፊትም እኛ እንደምናውቀው ከዕብራውያን ቋንቋ በቀር በመካከላቸው ይናገር ዘንድ አንድስ እንኳ የሚያውቅ አልነበረም። እነሆም በዚህች ዕለት ግን በዮናናውያን፣ በሮማውያን፣ በሶርያውያንና በፍልስጤማውያን በአገሩ ሁሉ ቋንቋ ሲናገሩ ተመለከትናቸው አሉ። በዚህች ዕለት በእኛ የወረደውን የተመለከቱ ሰዎችም ከአሕዛብ ሁሉ ወንዶች ከ7,000 ይበልጣሉ። ከ5,000 የሚበልጡት ወንዶችም ዕብራውያን ናቸው። በኢየሩሳሌምም እርስ በርሳቸው ሊጣሉ ወደዱ። በእኛ ምክንያትም ክርክር ሆነ። ነገር ግን እግዚአብሔር በይቅርታው የጸጥታቸው ምክንያት የሆነውን ነገር ሌሊት በራእይ በሕልም ከጥላቻና ከሁከትም የሚከለከሉበትን ገለጠላቸው። ከዚህ በኋላም የእግዚአብሔር መልአክ ወደ እኔ መጣ። ጴጥሮስ ሆይ ተነስ፣ ብቻህንም ወደ ደብረ ዘይት ውጣ፣ በሰጠው መጻሕፍት የተጻፈውንም ተረዳ፣ በውስጣቸውም ያለውንም አስተውል አለኝ። የበዓለ ሐምሳ ዕለት ቅስትም ወደ ደብረ ዘይት ወጣው። በዚያም ዞረኝ። ጴጥሮስ ሆይ ዓይኖችን ወደ ሰማይ አንሳና የምትመለከተውን አስተውል እያለ ሌሊት የታየኝን መልአክም አየሁት። እኔም ዓይኖችን ወደ ሰማይ አነሳው። ዓይንን እንደ መብረቅ የሚያንጸባርቅ ነገርም ተመለከት። ይህችም ልምላሜን ታዘንባለች። ሽታውም እንደ ሽቱ መዓዛ ነው፣ የሚያምርና ክቡርም ነው። ይህ ልምላሜም በዚያ መቃብር በነበሩ ሰዎች ላይ ወረደ። እነዚያን ነፍሳትም ፈጽመው ሲደሰቱ አየው። እኛና እነዚህ ደቀ መዛሙርቱ ብፁዓን ነን፣ አምላካችን ኃያል በሆነ ቀኙ ከፍ ባለች ክንዱ አድኖናልና። እኛ ብፁዓን ነን፣ አምላካችን ርጉም ከሆነ ሰይጣን አድኖናልና ይሉ ነበር። ያን ጊዜ መልአኩ በማሕየዊ በክርስቶስ መቃብር ለማርያም መግደላዊት የተገለጥሁ እኔ ነኝ። ከእርሷ ጋራም ብዙ ዕብራውያን ወንዶችና ሴቶች ነበሩ። ከእኔ ጋርም ወዳጄ መልአኩ ኡራኤል ነበር። እኛም መቃብሩን በአንድነት እንጠብቅ ነበር። መግነዙን አጠፍ ነው። በመቃብሩ በር የነበረውን ድንጋይ ገለበጥ ነው፣ አነሳ ነው። ወደ ግብፅ ምድር ይሄድ ዘንድ ጠራቢው ዮሴፍን የነገርነውም እኛ ነን። ከግብፅ ምድር ወደ ገሊላ እንዲመለስ ያዘዝነውም እኛ ነን አለኝ። ዳግመኛም ይህ መልአክ ጴጥሮስ ሆይ ጌታችን አምላካችን ከፍ ወዳሉት ሰማይ በሚያደርግበት ጊዜ የተሰጠህን ይህን መጽሐፍ ያዝ አለኝ። እነዚህም ከ8ቱ የመጀመሪያውን መጽሐፍ ገለጥ። ከብርሃኑ የተነሳም ኢየሩሳሌም አበራች። ቁሜ መጽሐፉን ሳነብም እነሆ ጴጥሮስ ሆይ አንብብ፣ ልብም አድርገው የሚል ቃል ከሰማይ ወደ እኔ መጣ። አንተ የምሥራቅ መዝገብ ነህና ቤተ ክርስቲያኔን የምሠራባት ዓለት አንተ ነህና በሰጠውህ በ8ቱ መጻሕፍት የተጻፉ ምስጢራትንም ጠብቅ፣ ይህ ለአንተ ይገባልና አለኝ። በመጀመሪያ ወንጌልን በኢየሩሳሌም በባሕር ዳርቻ በሀገሩ ሁሉ አስተምር። እኔም ብዙ ታምራትን እገልጥልሃለሁ። ለአንተ የሚሆነውን እፈርዳለሁ። በእኔ በሚያምኑት ሕዝቦቼ በሕግ ፍረድ። ሕግም እሠራላቸዋለሁ፣ ይጠብቋት ዘንድም አዝዛቸዋለሁ። ወደ ግራም ወደ ቀኝም ከእርሷም ፈቀቅ አይሉም። አንተም ለአንተ በእጄ ከጻፍኳቸው መጻሕፍት ሁሉ ያለውን እወቅ። ሃይማኖታቸው በእኔ ይሆን ዘንድ እንዴት ይገባቸው ይሆን? ከአሕዛብ በማንኛውም ሁሉ ማምለክ አይገባም። ጣዖትን ከማምለክ እኔን ወደ ማምለክ እንዲመለሱም እዘዛቸው። ጴጥሮስ ሆይ ዳግመኛም ወደ አንጾኪያ ሂድ፣ በተቀደሰው የወንጌል ቃልም ክንድን አስተምር። እኔ ከዚህ ወደ ወደድሁት እልክሃለሁና እነዚያን የሰጠውን 8ቱን መጻሕፍትን ሰውራቸው። ከተመረጠ ሰው በቀር ያያቸው ዘንድ ለማንም አትፍቀድ። መሰወሪያዬ እስከሆነው ደመናም ለተቀደሰ መልእክት ይጠቅማል። ዳግመኛም እስከምመጣበት ጊዜ ድረስም ካንተ አይወገዱ አለ።
ይህን ከተናገረኝ በኋላም ከደብረ ዘይት ወደ ኢየሩሳሌም ሄድሁ። አምላኬ እንዳዘዘኝም 8ቱን መጻሕፍት ሰወርኳቸው። በምድር ያየኋቸው የእነዚህ የሁለቱን መላእክት ስም ጌታዬ እንደገለጠልኝ ለወንድሞቼ ነገርኋቸው። ሁላችንም የሰጠን እግዚአብሔርንም አመሰገን ነው። በውስጧም ወንጌልን አስተማርን። በባሕሩ ዳርቻም ሄድን። ሰዎችንም ወደ ሃይማኖት ጠራቸውና በመጀመሪያ የገባንባት ሀገርም ከባሕሩ ዳርቻ የምትገኝ ኢዮጴ ትባላለች። ዳግመኛም ወደ ኤማሁስና ወደ ልድያ መጣን። የሚያምኑትንም ከሚበሉት ነገሮች እንደ ኦሪቱ እንዲከለከሉ አወገዙ። እንደ ሙሴ ሕግም እንዲገዘሩ አዘዝኋቸው። እግዚአብሔርም በመልአኩ በዑራኤል አምሳል ተገለጠልኝ። አሮጌውን ሕግ እንድሽርና አዲሱን ሕግ እንድሠራ አዘዘኝ። ከዚህ በኋላም ከዕለታት በአንዲት ቀን በኢዮጴ እየጸለይሁ ሳለሁ ብርሃናዊት ደመና ከበበችኝ። ከሰማይ እስከ መሬት ድረስም ሰፊ መጋረጃ ወረደች። የማይበሉ የእንስሳት ስዕሎችም ሁሉ በውስጧ አሉ። አዕዋፋትም ሁሉ በመጋረጃዋ ነበሩ። እሪያውም በእንስሳት አምሳል ነበር። ከሰማይ ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃል ጠራኝ። በሪያ አምሳል ወዳለው እንስሳም የሚያመለክት ጣትን ተመለከት። ጌታዬ ሆይ አላርድም፣ ርኩስ ነገርም አልበላም አልሁት። ዳግመኛም እግዚአብሔር ንጹሕ ያደረገውን ሰው አያርክስ በማለት ተናገረኝ። ይህን ቃልም 3 ጊዜ ሰማው። የጠራኝ ቃልም በጣቶቹ በእሪያው አምሳል ወዳለው ስዕል ያመለክት ነበር። ከዚህ በኋላ መጎናጸፊያው ተመልሶ ወደ ሰማይ አረገ። እኔም እናቴንና ወንድሜን አጥቼ ኖርሁ። እናቴና ወንድሜም መምህሬ ጴጥሮስን የጎልማሳውን ዜና እናውቅና እንረዳ ዘንድ ይገባናል አሉት። መምህሬ ጴጥሮስም ወደ እኔ መጣ። ጎልማሳ ሆይ ምን ያስለቅስሃል? ከየት ወገን ነህ? እናትህስ አባትህስ እነማን ናቸው? አለኝ። በሮም ቋንቋም አነጋገረኝ። እኔም አንተ ሽማግሌ ማነህ? ከሀገሬ ከወጣው ጀምሮ ከአንተ ብቻ በቀር በሮም ሰዎች ቋንቋ የሚያነጋግረኝ የለምና በዚህ ቦታ ከቆምኩ እነሆ 3 ቀኔ ነው። ከአንተ ብቻ በቀር የጠየቀኝ ማንም ሰው አልነበረም። ቋንቋዬን የሚያውቅ ምንም ሰው ወደ እኔ አልመጣምና እኔም ቋንቋቸውን አላውቁም አልሁት። መምህሬ እኔ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት አለቃ ነኝ አለኝ። የተቀደሰ የወንጌልን ትምህርት አስተማረኝ። በትምህርቱም አመንሁ። በአብ በወልድና በመንፈስ ቅዱስ ስምም አጠመቀኝ። ጌታዬ ኢየሱስ ክርስቶስ የሰጠውን የተቀደሰ ሜሮንን ቀባኝ። በእርሱ ዘንድ ተጠብቆ ነበርና አደርገው ዘንድም በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ለሚያምኑት የሚገባውን ሕግ አስተማረኝ። ያሰባቸውን ምስጢራትንም ገለጠልኝ። ከእርሱም ጻፍኳቸው፣ በእኔ ዘንድም አስቀምጥኋቸው። በኢየሱስ ክርስቶስ እጆች የተጻፉ መጻሕፍትንም ሰጠኝ። በደቀ መዛሙርቱ ሁሉ ላይም ሾመኝ። ወንድሞቼም በሥጋ ከእነርሱ ጋር ነበሩ። እነርሱም ቀውስጦስና ቆስጠንጢኖስ ናቸው። እኔ ግን አላወቅኳቸውም። የእግዚአብሔር ልጅ ኢየሱስ ክርስቶስ እርሱን የገነት አለቃ እንዳደረገው እኔንም የገነት አለቃ አደረገኝ። በዮናናውያንና በሮማውያን ቋንቋ የምጽፍም ሆንኩለት። ጌታዬና አምላኬ ኢየሱስ ክርስቶስም ዜናዬን አልገለጠለትም፣ ከየት እንደመጣሁም አልነገረውም። ከብዙ ጊዜ በኋላ ነው እንጂ ስለ ሥራዬና ስለ ሁኔታዬ አልጠየቀኝም። ያን ጊዜም ወደ ሎዶቅያ ሄደ። ይህ የሆነውም ጌታችን ሳውል የተባለ ሐዋርያ ጳውሎስን ከመረጠ በኋላ ነበር። ይህ ሐዋርያው ጳውሎስም የእግዚአብሔርን አብያተ ክርስቲያናት ያፈርስ ዘንድ ወደ ደማስቆ ሲሄድ ተመረጠ። በውስጣቸው ያሉ ምእመናንንም ያሳድዳቸው ነበር። ጌታችን ኢየሱስ ክርስቶስን በደማስቆ ታየው፣ መለያያዎቹንም ለያያቸው፣ ዓይኖቹም ታወሩ። ጳውሎስም ጌታችንን አንተ ማነ? ግለጥልኝ አለው። ጌታችንም ሳውል ለምን ታሳድደኛለህ? ለምንስ ትጣላኛለህ? በተሳለ ጦር መቆም ይሻልሃልን? አለው። ጳውሎስም አመልክህ ዘንድ አንተ ማነህ? አለው። ጌታችን ኢየሱስ ክርስቶስም ናዝራዊ የሚባለው የሕያው እግዚአብሔር ልጅ ነኝ፣ የሚያነጋግርህም ዓይኖችን ያወረህ ነው። ይህንንም ታሳድደዋለህ፣ ነገር ግን እመንበት አለው። ያን ጊዜም ቅዱስ ጳውሎስ በእግዚአብሔር በጌታችን በኢየሱስ ክርስቶስ አመነ። ያደርገው ከነበረው ተግባሩም ተመለሰ። ጀርባውም የተቀጠቀጠ ሆነ፣ ዓይኖችም ታወሩ። ወደ ደማስቆ ይሄድ ዘንድም አዘዘው። በእርሱ ዘንድ ካሉት ደቀ መዛሙርት ወገን ወደሚሆን ወደ ሐናንያም ደረሰ። ዓይኖች የሚገለጡ ዘንድ ያጠምቀውም ዘንድ ወደ እርሱ በደረሰ ጊዜ በእጁ ተጠመቀ። በዚያን ሰዓትም የጌታችን የኢየሱስ ክርስቶስ ወንጌል ለአይሁድና
ለሕዝቡ ሁሉ በየሀገሩ በየቦታው ሁሉ አስተማረ። ቀለሚንጦስም ከአባቱ ከእናትና ከወንድሞቹ ጋር ተገናኘ። ቀለሚንጦስም እንዲህ አለ። ከመምህሬ ከጴጥሮስ ጋር በሎዶቅያ አውራጃ ወደምትሆን ወደ አዛጦን ሄድን። ከሀገሩ ከከተማው በር ተቀምጣም አንዲት ሴት ተመለከተ። ምጽዋትም ትለምን ነበር። መምህሬም ሴትዮ ሆይ ለምን ምጽዋት ትለምኛለሽ? እኔ ኃይል እንዳለሽ ሰርተሽም መኖር እንደምትች አይሻለሁ አላት። ይህች ሴትም የተከበር ሽማግሌ ሆይ የደረሰብኝን መከራ ብታውቅ ኖሮ አርፍ ዘንድ ሞትን በተመኘህልኝ ነበር አለችው። የዚህች ሴት እንባም በጉንጮቿ ይወርድ ነበር። መምህሬ ጴጥሮስም ነገርሽ ምንድን ነው አላት። የተከበርህ ሆይ እኔ ስሙ ዮስቴኖስ የሚባል ሰው ሚስት ስሆን ከነገሥታት ልጆች ወገን የምሆን የሮም ሀገር ሴት ነኝ። ከእርሱም 3 ልጆችን ወለድኩ። ስማቸውም ቆስጦስ፣ ቆስጠንጢኖስ፣ ቀለሚንጦስ ይባላሉ። ሕልም አየሁ፣ ልቤም ደነገጠ። ስለዚህም 2 ልጆችን ያዝሁና በባህር ወደ አቴና ለመሄድ በመርከብ ተሳፈርን። ያም ባይሆን ልጆቼ በ1 ዓመት በ2 ሀገር ይማሩ ዘንድ ወደ ቤይሩት ለመሄድ ፈለጉ። ከልጆቼ ታላቁ ቆስጦስም ነበር፣ መካከለኛውም ቆስጠንጢኖስ ነው። እነዚህ 2 ልጆቼ ከኔ ጋር ወሰድኋቸው። ጴጥሮስ የተባለ ታናሹንም ልጄንም በአባቱ ዘንድ ተውሁት። የነበርንበት መርከብም ተሰበረ። እኔም ማዕበሉም በመርከቡ ስባሪ በዚህ ባህር ዳርቻ አወጣኝ። ከ2 ዓመት ጀምሮ ልጆችን አላየኋቸውም። ስለዚህም እኔ ሐዘንተኛ ነኝ። በዚህች ከተማ በር ተቀምጬ ሰውን እጠይቃለሁ፣ ምናልባትም የልጆችን ዜና ካገኘሁ ብዬ አለችው። መምህር ጴጥሮስም ስለሚፈልገው ነገር በሎዶቅያ ወዳሉ ወንድሞቼ ላከኝ። ምጽዋትን የምትለምን ይህች ሴት እርስ በርሳቸው ሲነጋገሩም በከተማው በር ግድግዳ ተጠጋው። አንዱ ከሌላው ጋር ሲነጋገርም ትሰማ ነበር። የዚህ የተቀደሰው አባት ደቀ መዝሙር ወንድሜ ሆይ ለብዙ ዓመት እርስ በርሳችን አልተዋወቅንም፣ የተወለድንበትን ሀገርም አልተጠያየቅንም አለው። ቆስጦስም ወንድሜ ሆይ እኔ ከሮማ ሀገር ሰዎች ከነገሥታት ወገን ነኝ። የአባቴ ስም ዮስጢኖስ የእናቴ ስምም መጥራደራ ይባላል። ስለ እርሱም ከሮም መጣች። ለእኔም ወንድሞች ነበሩኝ። የአንዱ ስም ቆስጠንጢኖስ፣ የሁለተኛውና የታናሹ ስምም ጴጥሮስ ይባላል። መልከ መልካምም ነው፣ ከመልከ መልካሞቹ ሁሉ ይበልጣል። ስለ እነርሱም ከሮም መጣች። እኔንም ወንድሜንም ከእርሷ ጋር ወሰደችን። ታናሹ ወንድሜንም ከአባቴ ጋር ተወችው። በባሕር በመርከብ ተሳፈርን። በእኛ ላይም አውሎ ንፋስ ተነሳብን፣ መርከቡም ተሰበረ። እኔ በአንዲቱ ዳርቻ ወጣው። የእናቴንና የወንድሜን ዜና ሁኔታም እስከዚህ ችለት አላወቅኩም አለው። ወንድሙም የደረሰብህን ነገር የእኔ ተመሳሳይ ነው፣ በእኔም ደርሶብኛል። እኔ የሮም ሰው ነኝ። በባህር ሳለሁ ያለሁበት መርከብ ተሰበረ። ይህች ሴት ነገራቸውን በሰማች ጊዜም ወደ እነርሱ ሄደች፣ በላያቸውም ወደቀች። የምታመልኩት ሕያው እግዚአብሔርን እናንተ ልጆቼ ናችሁ፣ እኔም መጥራደራ እናታችሁ ነኝ በማለት እያለቀሰች ጮኸች። የሚያውቁባትንም የምልክት ዜናም ነገረቻቸው። እናታቸው እንደሆነችም ተረዱ። እኔ ቀለሚንጦስም በዚያች ወቅት በሎዶቅያ ነበርሁ። እናቴም ወደ መምህሬ ወደ ጴጥሮስ ሄደች። ሽማግሌ ሆይ የምታመልከው ሕያው እግዚአብሔርን እነዚህ 2 ደቀ መዛሙርትህ ልጆቼ ናቸው፣ እኔም እናታቸው ነኝ አለችው። ታሪኳንም ሁሉ ነገረችው። መምህሬ ጴጥሮስም ከእነዚህ ከ2 ልጆች ጋር ያገናኘኝ፣ ዳግመኛም ከአባታቸውና ከታናሽ ወንድማቸው ጋር ያገናኘኝ በማለት ጸለየ። እኔ ቀለሚንጦስም ወደ ሎዶቅያ ደረስኩ። መንፈስ ቅዱስም መምህሬ ጴጥሮስ ስለ ታሪኬና ሀገሬ ጠይቀኝ ዘንድ አዘዘው። እርሱም ልጄ ቀለሚንጦስ ሆይ ከብዙ ዓመታት ጀምሮ አንተ ኢየሱስ ክርስቶስን በማገልገል ከእኔ ጋር ነህ። ስለ ታሪክህ ስለ ሀገርህም አልጠየቅሁም። አሁን ግን መንፈስ ቅዱስ ስለ ታሪክህና ስለ ሀገርህ ጠይቅህ ዘንድ አዘዘኝ። ስለ ጌታችን ስለ ኢየሱስ ክርስቶስ ብለህ ታሪክህን ሁሉ አትሰውረኝ፣ ተግባርህንም ሁሉ ንገረኝ አለ። እኔም ታሪኬን ሁሉ በግልጥ ነገርሁት። ወንድሞቼም ስለ ተግባራቸው ወደ አንዲት ሀገር ሄደው ነበር። እናቴም ታሪኬን በሰማች ጊዜ ራሷን በእኔ ላይ ጣለችው። የምታመልከው ሕያው እግዚአብሔርን አንተ ልጄ ነህ፣ እኔም እናትህ ነኝ አለችው። መምህር ሆይ ለአንተ የነገርሁህ ታናሹ ልጄ ቀለሚንጦስ ይህ ነው አለችው። መምህር ጴጥሮስ ወደ ሀገሬ ሄደ፣ ወንድሞቼንም አስመጣቸው። ከእናቴ ጋራም ስጨዋወትም አዩን፣ በዚህም አደነቁ። ለመምህሬ ለቅዱስ ጴጥሮስ ደቀ መዝሙር ከሆንክ ጀምሮ እንደ እነርሱ ከሴት ጋር ፈጽሞ አልተነጋገርሁምና
መምህሬ ጴጥሮስ ሆይ ቀለሚንጦስን አትመለከተውምን? ከእናታችን ጋር በአንድነት እንዳያወራ ገሥጸው አሉት። እርሷም መራራና ድንቅ ልቅሶን አለቀሰች። እርሱም ከእርሷ ጋር አለቀሰ። መምህሬ ጴጥሮስም አለቀሰ። በማልቀሳችንም ልቡ ተቃጠለ። እርስ በርሳችንም ተዋወቅን። መምህሬ ጴጥሮስም እኛ ጌታችን ኢየሱስ ክርስቶስ ልመናህን እንደሚሰማህ እናውቃለን፣ ከእርሱ የምትሻውንም ሁሉ ይሰጥሃል። ዛሬ የአባታችንን ሁኔታ ያስረዳህ ዘንድ ለምነው፣ ሙቶም ከሆነ በሕይወትም ካለ አሉት። መምህሬ ጴጥሮስም ያሰባችሁትን ሁሉ ይገልጥልኝ ዘንድ እኔም ጌታችን ኢየሱስ ክርስቶስን እለምናለሁ። አባታችሁንም በሕይወት ታዩታላችሁ፣ ሙቶ ከሆነም ከእናንተ ጋር በፊት ይገናኝ ዘንድ ጌታዬን እለምነዋለሁ አላቸው። ከዚህ በኋላም መምህሬ ጴጥሮስ ተነሳ፣ በእግሮቹም ቆመ። ፊቱን ወደ ምስራቅ መልሶም ጸለየ። የሕያው እግዚአብሔር ልጅ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ከተቀደሰው ሰማይ አዳራሽህ የወረድህ አንተ ነህ። የተጎዳ አዳምን ሰው በመሆንህ ታድነው ዘንድ ከተመረጠች ከድንግል ማርያም ሰው ሆን። በሥራዎቹ ሁሉም ሥልጣን የሰጠህን አንተ ነህ። እፈታና አስር ዘንድ ኃጢአትንም ይቅር እል ዘንድ የመንግሥተ ሰማይን ቁልፍ የሰጠኸኝም አንተ ነህ። ላመንብህ በአይሁድ ፊት ካደረግኸው ታምራት የሚበልጥ እንደምታደርግም የነገርህን አንተ ነህ። ከአራት ቀን በኋላ አልዓዛርን ከመቃብር ያስነሳህ አንተ ነህ። የመስፍኑ የኢያኢሮስን ልጅም ያስነሳህ አንተ ነህ። ናይን በተባለች ቦታም የመበለቲቱን ልጅ ያስነሳህ አንተ ነህ። ቃል ኪዳን እንደገባህልኝም ልመናዬን ስማ። እነዚህን ደቀ መዛሙርቶቼንና እናታቸውንም ይቅር በላቸው፣ አባታቸውንም በሕይወተ ሥጋ አሳያቸው አለ። በዚያን ጊዜም እኛ ልምላሜ በበዛባት በባህር ዳርቻ ነበርን። መምህሬ ጴጥሮስ ጸሎቱን ከፈጸመ በኋላም የምታበራ ደመና መጣች። አባታችን በላይዋ ተቀምጦባት ደረሰች። ወደ ልጆችህ ውጣ የሚል ቃልም መጣ። ካለንበት ምንጭም በብሩህ መልክ ሲወጣ አንድ ሽማግሌን ተመለከትን። የተከበረ ልብስም ለብሶ ነበር። የራስ ፀጉርና ጺሙም እንደ በረዶ ነጭ፣ እንደ ሐርም ንጹሕ ነበር። መምህሬ ጴጥሮስም አንተ ከወገኖቼ ወገን ነህን? ከሌሎች ወገን ነህ አለው። መምህሬ ጴጥሮስ በረከሱ መናፍስት ወገን እንደሆነ አስቧልና። ሽማግሌውም በሮማይስጥ ቋንቋ ሽማግሌ ሰው ሆይ እኔ እንዳንተ ሰው ነኝ አለው። መምህሬ ጴጥሮስም ታሪክህን ንገረኝ፣ አንተ ከየት ወገን ነህ አለው። ዜናውንም ሁሉ ነገረው። እኔ ቀለሚንጦስና ወንድሞቼም መምህሬ ጴጥሮስን ይህ አባታችን ነው፣ ጌታችን ኢየሱስ ክርስቶስ እነሆ ጸሎትን ሰምቶሃል፣ ወደ እኛም አመጣው። መምህሬ ጴጥሮስም አዎን በእውነትም አባታችሁ ነው አለን። ይህን ሽማግሌም እነዚህ ልጆችህ ናቸው አለው። አባታችንም በእኛ ላይ ወደቀና አቅፎን አለቀሰ። መምህራችን ጴጥሮስም ታሪክን ትነግረኝ ዘንድ እሻለሁ፣ ከዚህ የመምጣት ምክንያት እንዴት ነው አለው። ሽማግሌው አባታችንም እኔ ልጆቼንና እናታቸውን ከአጣኋቸው 22 ዓመት ሆኖኛል። ዘወትርም ከቤቴ ወደ ውጭ ወጣ ነበር፣ በባህሩ ዳርቻ መቀመጥ ነበር። ስለ ሁኔታቸውም መርከበኞችንና ነጋዴዎችን እጠይቃቸውም ነበር። ነገር ግን ታሪካቸውን የሚነግረኝ ማንንም አላገኘሁም። ዛሬም በዚህች ዕለት እንደ ልማዴ በዚህች ባህር ዳርቻ ቆሜ ሳለሁ አውሎ ነፋሱ ነፈሰ፣ ደመናም ተመለከት። በላይዋም ከፀሐይ ብርሃን ይልቅ ፊቱ 7 እጅ የሚያበራ ጎልማሳ ነበር። ሁሉን የሚችለው እግዚአብሔርም ይህን ሽማግሌ ተሸከሚው፣ የደቀ መዛሙርቶቹ አለቃ ወደሚሆነው ወደ ጴጥሮስም ውሰጂው አላት። ያን ጊዜ በዚህች ደመና ላይ ሳለው ተሸከመችኝ። ወደ እኔ የሚያመለከቱና የሚያደንቁም ብዙዎች ነበሩ። እንደተኛ ሰው ሁኜም በእርሷ ላይ ነበርሁ። በዚያች ፈሳሽ ውሃም ቆም፣ ወደ ልጆችህ ውጣ አለኝ። በዚያን ጊዜም ከሮም ለ1 ሰዓት ያክል ወጣው። በዚህን ጊዜም እኔ በሀገር እንዳለሁ አላወቅኩም። መምህሬ ጴጥሮስም ከክርስቶስ ደቀ መዛሙርት የሚቆጠር እኔ ነኝ። በደመና ያየኸው ጎልማሳ ጌታችን ኢየሱስ ክርስቶስ ነው። ሃይማኖቱን አስተማረውና አመነ። በዚያ ቦታም ውሃ አልነበረም። መምህሬ ጴጥሮስ ውሃ የሌለበት ያን ደረቅ ቦታ በበትሩ መታው። ያን ጊዜም ከእርሱ ውሃ ፈለቀ። እስከዚህች ዕለትም ትፈሳለች። የስምዖን ጴጥሮስ ምንጭም ትባላለች። በእርሷም በአብ በወልድ በመንፈስ ቅዱስም አጠመቀው። ጌታችን አምላካችን ኢየሱስ ክርስቶስ በሰጠው በሜሮን ቅባትም ቀባው፣ ጠመውም። በጥምቀትም እርሱ ዋስ የክርስትና አባት ሆነው። ከዚህ በኋላም ሄድንና ወደ ሎዶቅያ ገባን። የጌታችን የኢየሱስ ክርስቶስን ወንጌል እያስተማርንም 2 ዓመት ተቀመጥን። በትምህርታችንም ቁጥራቸው የማይታወቅ ብዙ ሰዎች አመኑ። ዳግመኛም ወደ ኢየሩሳሌም ተመለስን። በዚያም ከሁሉም ደቀ መዛሙርት ጋር ተገናኘን።
መምህሬ ጴጥሮስ አባቴንና እናቴን በኢየሩሳሌም ይኖሩ ዘንድ አዘዛቸው። የቅዱስ ጴጥሮስ ጸሎትና በረከት ከሁላችንም ጋር ይኖር ለዘላለሙ አሜን።